ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ የሲኤስኤስ ቱቶሪያላችንን እጀምራለሁ። ይህ ፉል ኮርስ ነው የሚሆነው፣ በተከታታይ ይቀርባሉ ኮርሶቹ። ለዛሬ እንደ ኢንትሮዳክሽን ሲኤስኤስ ምን እንደሆነ በጥቅሉ ይዤ መጥቻለሁ ማለት ነው። እንግዲህ ባለፉት የኤችቲኤምኤል ኮርሶች ስናይ ነበረ በኢን ዲቴይል ማለት ነው። እሱን እንዴት ስታይል እናደርጋለን የሚል ኮንሴፕት ስላለ እሱ ነው ሲኤስኤስ ለዛ ነው የሚመጣው ማለት ነው። አሁን ቀጥታ ወደ ቱቶሪያላችን እንገባለን ማለት ነው። ሲኤስኤስ ምንድነው? CSS is a language we used to style an HTML document። እንደምታዩት ይሄ ላንጉጅ ነው። ልክ HTML ማርክአፕ ላንጉጅ ነበረ፣ የኛውም እንደዚሁ ማርክአፕ ነው፣ ስታይል ሺት ላንጉጅ ነው። ዋና ዓላማው HTML ዶክመንታችንን ስታይል ማድረግ ይሆናል ማለት ነው። አሁን ኖርማሊ CSSም HTMLም አብሪቬሽን ናቸው። HTML ሃይፐርቴክስት ማርክአፕ ላንጉጅ ነው ብለናል። CSS ማለት ደግሞ ካስካዲንግ ስታይል ሺት ማለት ነው። ካስኬድ ማለት የሆነ ከአንዱ አንዱ ምንድነው የሚባለው ፕራዮሪቲ ያለበት ማለት ነው። ስታይል ሺት ማለት ነው አጭሩ እሱ ማለት ነው። አጠቃላይ ስራው ያው እንዳልኳችሁ የኤችቲኤምኤል ኤሌመንቶች አሉ፣ እንዴት እነሱ ብራውዘራችን ላይ ዲስፕሌይድ ይሆናሉ የሚለውን የሚነግረን ወይም እሱን የምናስቀምጥበት ነው ማለት ነው። CSS ባጭሩ ስታይል ሺት ነው። እንግዲህ CSS ቨርዥኖች አሉት። እንደ ባለፈው እንዳልኳችሁ HTML 1 2 3 እያለ ሄዶ HTML 5 ላይ ደርሶ ነበረ። ያየነውም HTML 5 ነበር። CSSም እንደዚሁ እንዲያለ CSS 1 CSS 2 3 እያለ አሁን ላይ ያለበት CSS 3 ነው ማለት ነው። ስለዚህ እንግዲህ CSS ሲባል በተለምዶ ይቺ ሎጎ የምታዩት ማለት ነው የCSS 3 አሁን ከረንትሊ እየተጠቀምንበት ያለው ሎጎ ናት ማለት ነው። ይቺ እንግዲህ CSS 3 የምታመለክት ናት ማለት ነው። ይህን ካል አሁን CSS እንዴት ይሰራል ነው፣ ስታይል የምናደርግበት እንዴት ነው፣ HTML ኤሌመንቶችን ስታይል ያደርግልናል ነው ዋናው ስራው። ካል እንዴት ነው የሚያደርገው የሚለው ነው። እንግዲህ HTML ኤሌመንቶች ላይ የተለያዩ ኤሌመንቶች አሉ። ለምሳሌ በዲ ኤሌመንት አለ፣ H1 አለ፣ P እንደዚህ ፓራግራፎች ሄዲንጎች ይኖራሉ። HTML እንዴት ይጠቀንትን CSS እንዴት ይሰራል ማለት ነው። HTML ኤሌመንቱን ያመጣል፣ ከዛ በኋላ በብሬስ ያስገባና ልክ እዚህ ጋር የምታዩትን ስታይል ሺት ለምሳሌ ባክግራውንድ ከለር የሚባል ስታይል ለባክግራውንድ ከለሩ ላይት ብሉ ከለር ስጥልኝ፣ ከለሩን የኤች1ን የቴክስት ከለር ልክ እንደዚህ ማለት ነው። እንደምታዩት ለምሳሌ ሃው የሚለው ቀይ ነው አይደለ? እዚህ ላይክ ዚስ የሚለው ዋይት ነው። ልክ እንደዚህ ከለሩ ዋይት ካላችሁት ዋይት ይሆናል፣ ሬድ ስትሉት ሬድ ይሆናል። እንደዚህ ማለት ነው። ባጭሩ ግን የሄድዋንን የሄዲንጉን እንደዛ ቴክስት ላይን ሴንተር አድርግልኝ ቴክስቱን። ፓራግራፏን ኤሌመንት ደግሞ ፎንት ፋሚሊዋን ቨርዳና የተለያዩ ፎንት ፋሚሊዎች አሉ። ፎንት ሳይዙን 20 ፒክስል አድርግልኝ። እንደዚህ ተደርጎ ነው ባጭሩ HTML CSS ስታይል የሚደረገው። ባጭሩ ያንን ካየን በኋላ ሲንታክሱ እንደ ጀነራል በዚህ መልኩ ይቀመጣል ማለት ነው። የመጀመሪያዋ ሴሌክተር ትባላለች። ከዛ በኋላ በብሬስ የምናስቀምጠው ደግሞ ዲክላሬሽን ይባላል። ቅድም እንዳያችሁት እዚህኛው ላይ እነዚህ ነገሮች ይሄ ሴሌክተር ይባላል ማለት ነው። ይሄ ለምሳሌ በዲ H1 የሚባሉት ሴሌክተር ይባላል። ይሄ ብሬስ ውስጥ የሚገባው ደግሞ ይሄ ዲክላሬሽኖች ይባላሉ። ዲክላሬሽኖች ውስጥ የሚቀመጡት መልቲፕል ስቴትመንቶች ናቸው። ለምሳሌ አንድ ስቴትመንት ነው፣ ይሄ ሁለተኛ ስቴትመንት፣ የተለያዩ ዲክላሬሽኖች፣ አንድ ዲክላሬሽን ሁለት ዲክላሬሽን ያለ ብዙ ሊሆን ይችላል ለH1 የምንሰጠው ስታይል። ይቺ የመጀመሪያዋ ዲክላሬሽን ፕሮፐርቲ ትባላለች፣ ይችኛዋ ቫልዩ ትባላለች ማለት ነው። አጠቃላይ ሲንታክሱ ይሄን ይመስላል። ሴሌክተሩን ታስቀምጣላችሁ፣ ከዛ በኋላ እነዚህ ዲክላሬሽኖቻችሁን ብሬስ ውስጥ ታስቀምጣላችሁ። አንዱን ዲክላሬሽን ከሌላኛው በሰሚከለን ትለዩታላችሁ። ፕሮፐርቲያችሁን ከቫልዩ ደግሞ በከለን ትለዩታላችሁ ማለት ነው። ለምሳሌ ከለሩ ብሉ ይሁን፣ ከለር እኩል ይሆናል ብሉ እንደማለት ነው። ከለር ፕሮፐርቲ ነው፣ ብሉ ቫልዩ ይሆናል ማለት ነው። አጠቃላይ እቺ ዲክላሬሽን ትባላለች፣ በሰሚኮለን ያልቃል። ይሄኛው ፎንት ሳይዝ የሚለው ፕሮፐርቲ ነው፣ ይሄኛው ቫልዩ ይሆናል 12 ፒክስል የሚለው ማለት ነው። H1 ደግሞ ሴሌክተር ናት፣ ይሄ ዲክላሬሽን አፕላይ የሚሆንባት ኤሌመንት ማለት ነው። እንግዲህ ሴሌክተርን አመራረት ምን አይነት የተለያዩ መንገዶች አሉ፣ እሱን እናያለን። እነዚህ H1 CSS ሴሌክተርስ የሚባሉት ማለት ነው ምን መርጣት ማለት ነው። ለምሳሌ ይቺ ማለት ነው H1 ካል H1 የምንላት ማለት ነው ሴሌክተር ይባላሉ። ዋና ስራቸው የትኛውን ስታይል ልናደርገው የምንፈልገውን ኤሌመንት ሴሌክት ማድረግ ይሆናል ማለት ነው። ልክ ሄዲንጉን ከሆነ ሄዲንጉን፣ በዲንጉን ከሆነ በዲንጉን። የመጀመሪያው ብዙ አይነቶች አሉ። የመጀመሪያው ኤሌመንት ሴሌክተር የሚባል አለ። CSS ኤሌመንት ሴሌክተር ማለት ኤሌመንቱን
ሴሌክት ታደርጉና ለምሳሌ እዚህ ምንድናረኩኝ ፓራግራፍን ሴሌክት አደረኩኝ ከዛ በኋላ ዲክለሬሽናችሁን ታስቀምጣላችሁ ስታይሎቻችሁ ማለት ነው ሶ እዚህ ጋር የምታስቀምጧቸው ኤሌመንት ሴሌክተር የሚለው ለዛ ነው ፒ ኤሌመንት ስለሆነች እዚህ ጋር የተለያዩ ሊሆን ይችላል ፒም ላይ ሆን ይችላል ለምሳሌ ሄዲንግ 1 h1 ሊሆን ይችላል h2 ሊሆን ይችላል ወይም div ሊሆን ይችላል span ሊሆን ይችላል በአጠቃላይ ሁሉንም ፒ ስትሉት ዶክመንታችሁ ውስጥ ያሉ ፒ ፓራግራፎችን በሙሉ ስታይል ያደርግላችኋል ሄድ 1 ስትሉ ሁሉንም ሄዲንግ 1 h2 ስትሉት ሁሉም h2 እንደዛ ያደርግላችኋል ማለት ነው ሙሉ የኤችቲኤምኤል ላይ ያየናቸውን ኤሌመንቶች በሙሉ በዚህ መልኩ ስታይል ማድረግ እንችላለን ማለት ነው ይህ ኤሌመንት ኔምን በማምጣት ሴሌክት በማድረግ ስታይል ዲፋይን ማድረግ ኤሌመንት ሴሌክተርን በመጠቀም ይባላል ሌላኛው መንገድ ደግሞ አይዲ ሴሌክተር ይባላል ሲኤስኤስ አይዲ ሴሌክተር እንግዲህ ኤችቲኤምኤል ዶክመንታችን ላይ ለሆነ ግሩፕ አይዲ መስጠት እንደምንችል አይተናል ስፔሲፊካሊ ለአንድ ለምሳሌ ለአንድ ኤሌመንት አይዲ መስጠት እንደምንችል አውቀናል አይዲ ለአንድ ስፔሲፊካል ኤሌመንት ነው የሚሰጠው ብለናል ሶ ያችን ስፔሲፊካል አይዲ ለምሳሌ ከብዙ ኤሌመንቶች ፓራግራፏን የተባለች አይዲ የተሰጣትን ለመምረጥ CSS አይዲ ሴሌክተር እንጠቀማለን ማለት ነው ሶ አይዲ በCSS ለመጠቀም ሃሽ እንጠቀማለን ማለት ነው ሃሽ ብለን ፓራዋን ማለት ደግሞ HTML ዶክመንታችን ላይ አይዲ እኩል ይሆናል ብለን ፓራዋን የሚል ስም የሰጠነውን እሱን ሴሌክት አደረግን ማለት ነው ሶ ያቺ ስፔሲፊካሊ ያቺ አይዲዋይች ፓራዋን የሆነች ቴክስት አላይኗ ሴንተር ይሆንልኝ ከለሩ ሬድ ይሆንልኝ ብለን ስታይል ዲክሌር አደረግን ማለት ነው ይህ አይዲ ሴሌክተርን በመጠቀም ይባላል ሌላኛው መንገድ ደግሞ CSS ክላስ ሴሌክተርን በመጠቀም የምናደርገው ነው እንግዲህ አይዲን አይተናል ሌላኛው CSS ክላስ የሚባለው ለግሩፕ የተለያዩ ግሩፕ የሆኑ ግሩፕ እንዲታረጓቸው ለሆነ ፐርፐዝ የፈለጋችኋቸውን ሴም ክላስ መስጠት እንደምንችል አይተናል HTML ሶ እሱ ላይ ለምሳሌ እዚህ ዶት ሴንተር ዶት ማለት ክላስ እንደማለት ነው HTML ላይ ክላስ እንደማለት ነው ሴንተር ማለት ክላስ ኔሙ ሴንተር የሆነ እንደማለት ነው ሶ እሷን ቴክስት ላይን ሴንተር ከለር ሬድ አድርጉልኝ እንደማለት ነው ሶ ይህ ክላስ ኔሙን በመጠቀም የምንለው ክላስ ሴሌክተር በመጠቀም ይባላል እንግዲህ ሃሽን ለአይዲ ተጠቅመናል ዶትን ደግሞ ለሴንተር እንጠቀማለን ማለት ለምንድነው ዶትን ደግሞ ለክላሶች እንጠቀማለን ማለት ነው CSS ፋይላችን ላይ ይህ ክላስ ሴሌክተር በመጠቀም ነው ሌላኛው ደግሞ ዩኒቨርሳል ሴሌክተር የምትባላለች እቺ ምልክት እቺ የምታዩት ምልክት ዩኒቨርሳል ሴሌክተር ትባላለች ማለት ኦል እንደማለት ነው ሁሉንም ኤሌመንቶች ለምሳሌ ኤቭሪቲንግ ኢን ዘ ዶክመንት ማለት ነው ቴክስት ላይ ሴንተር አድርግልኝ ከለር ብሉ ይህ ዩኒቨርሳል ሴሌክተር ይባላል ሁሉንም ለመምረጥ የምንጠቀምበት ስለሆነ ይህ ሌላኛው መንገድ ነው ማለት ነው ሌላኛው ግሩፒንግ ሴሌክሽን ይባላል ይህ ማለት ደግሞ እስካሁን ድረስ ያየነው ኤሌመንት ሴሌክተር ላይ ለምሳሌ h1ን ለብቻው h2ን ለብቻ fp ለብቻው ነገር ግን ተመሳሳይ ስታይል ከሆነ እነዛ ኤሌመንቶች የሚፈልጉት ለየብቻ እነዚህን ስታይል ከማድረግ እንደዚህ በኮማ ብቻ በመለየት h1 h2 ፒን ባንድ ተመሳሳይ ስታይል ስለሚያስፈልጋቸው በእንደዚህ ግሩፕ አርግና ስታይል ዲክሌር አርግ እንደማለት ነው ማለት ነው ይህ ግሩፒንግ ሴሌክሽን በመጠቀም እናደርገው አይነት ይሆናል ማለት ነው ሌላኛው እንግዲህ ሴሌክሽን አደራረጉ በዛ መልኩ ካየን በኋላ በምን መልኩ ነው CSS ፋይላችን ወደ HTML አድ የምናደርገው የሚለው ነው ሶስት መንገዶች አሉ አጠቃላይ ስታይል ሽቶቻችን ወደ HTML ፋይሎቻችን የምናስገባበት የመጀመሪያው ኤክስተርናል CSS ይባላል ሌላኛው ኢንተርናል CSS ይባላል ሌላኛው ደግሞ ኢንላይን CSS ይባላል ኤክስተርናል CSS የሚባለው HTML ዶክመንታችንን ለብቻው ክሬት ታደርጋላችሁ ኖርማሊ እሱ ፋይላችሁ ነው ወይም HTML ዶክመንት ዌብ ፔጁ ስትራክቸሩ የተሰራበት ነው ለምሳሌ ይሄ ያለ ውስጡ በዲ ውስጥ እንደምታዩት አንድ ሄዲንግ እና አንድ ፓራግራፍ አለው ይህ ለብቻ ለምሳሌ index.html የሚባል ፋይል ነው ማለት ነው ሶ ለዚህ HTML ፋይል ውስጡ ያሉትን ነገሮች ስታይል ማድረጊያ ሌላ CSS ፋይል ክሬት ታደርጋላችሁ ማለት ነው ለምሳሌ CSS ፋይሉ mystyle.css የሚል ክሬት አደረኩኝ ሶ ይችን mystyle.css ፋይል ውስጥ ይችን ስም አስገባታለሁ ማለት ነው HTML-ላችን ላይ ሄደን ሊንክ ብለን ሪሌሽኑ ስታይል ሺት እናደርግና በhref በሚባለው አትሪቡት ማለት ነው የሊንክ አትሪቡት ይችን የዝን የCSS-ን ምንጽፍባትን ዶክመንት ስም እናስገባለን እንደምታዩት mystyle CSS ይላል ይቺ ማለት ነው ስለዚህ እንደዚህ ኮኔክት አድርገናቸው ማለት ነው ይቺ ላይ ሊንክ ብላ ይቺ ስራዋ ምንድን ይሆናል ማለት ነው HTML-ና CSS-ን ኮኔክት ማለት ነው አሁን ተያይዘዋል ማለት ነው ኤቭሪቲንግ እዚ ዲክሌር የምናደርገው እዚ HTML ላይ አፕላይ ይሆናል ማለት ነው
ሶ ለምሳሌ h1 አለች እዚህ ሄደን በዲ አለ ለምሳሌ በዲውን ባክግራውንድ ከለሩ ላይት ብሉ ስትሉት ኮኔክት ስለሆነ የዚህ HTML ዶክመንት ባክግራውንድ ከለር ላይት ብሉ ይሆናል ማለት ነው። h1 ብለን መተን እዚህ ከለሩን ናቪ አድርገው ማርጂን ሌፍት 20 ፒክስል አድርገው ስትሉት HTML ላይ ሄዶ ለh1 ይችን ስታይል አፕላይ ያደርጋል ማለት ነው። ይህ መንገድ ኤክስተርናል CSS ይባላል። ሌላኛው ደግሞ ኢንተርናል CSS ይባላል። ያኛው እንግዲህ ሁለት ፋይሎች ነበሩ። እዚህኛው ደግሞ ዶክመንታችን አለ ነገር ግን በፊት እንዳያችሁት ሄድ ኤሌመንት ውስጥ ስታይል የሚባል ራሱ የቻለ ኤሌመንት እንዳለ አይተናል። ሶ እዛን ሄድና ቀጥታ ሄዳችን ላይ እንደምታዩት ሄዱ እዚህ ነው ማልቀው ሄዱ ውስጥ ሄደን በዲ ከዚህ በታች ነው ዲስፕሌይ የሚሆነው ማለት ነው። ነገር ግን ሄዲንግ ውስጥ ስታይል የሚል አንድ አትሪቡት ክሬት እናደርግና ውስጡ ለኤችቲኤምኤል ለእያንዳንዱ ኤሌመንቶቻችን ያንኑ የፈለግነውን ስታይል ክሬት መስጠት ማለት ነው። ለምሳሌ ለቦዲያችን እዚህ ቦዲ ይሄ ነው እዚህ ለቦዲያችን ባክግራውንድ ከለር ላይ ነን ለኤች1 ደግሞ ከለር ማሮን እንደዚህ ስጥልኝ የሚል አሁን እዚህ ይታያል። ሶ ይህ ሄዲንግ ውስጥ ስታይል ኤሌመንትን በመጠቀም ይባላል። ሌላኛው መንገዱ ስሙ ደግሞ ኢንተርናል CSS ይባላል። ይህ እንግዲህ ሄድ ውስጥ ያለውን ኤሌመንት በመጠቀም ነው። ሌላኛው ደግሞ ኢንላይን CSS የሚባለው ኢንላይን CSS ማለት ደግሞ ሄድ ውስጥም አይደለም ኤክስተርናል CSSም አይደለም እዛው ኤሌመንት ውስጥ ኖርማሊ መለያየት የሚባል ነገር የለም። እዛው ለምሳሌ ዶክመንታችን አለ index.html የሚባል ዌብ ፔጃችን አለ። ለምሳሌ h1 የምትል ካለች h1 ባይ ዲፎልት ራሷን የቻለ ስታይል የሚባል አትሪቡት አለ። አትሪቡትን በመጠቀም ይሆናል ማለት ነው። ልክ ስታይል ኤሌመንት ነበረ ኢንተርናል ላይ ይሄኛው ደግሞ የራሷቸውን የኤሌመንቶችን አትሪቡት በመጠቀም ማለት ነው። ስታይል የሚባለውን አትሪቡት እኩል ይሆናል ብለ ከዚያ በኋላ ፕሮፐርቲ ቫልዩን ዲክሌር ታደርጋለህ ማለት ነው። ለነገሩ ኩዌት በሁለቱ በስታይሎቹን ኩዌት ውስጥ ማስገባት አለብን ማለት ነው። ስለዚህ ለዚች ለh1 የምንፈልገውን ስታይል እኩል ይሆናል ብለን ከለር ለምሳሌ ብሉ ከፈለግን ብሉ እናደርጋለን። ቴክስት ላይን የፈለግነው ሴንተር ከሆነ ሴንተር እንላለን ማለት ነው። ለስታይልም እንደዛው ያን ካየን በኋላ ካስኬዲንግ ኦርደር የሚባል ደግሞ አለ። ካስኬዲንግ ኦርደር ማለት ደግሞ ለምሳሌ ሁሉም እነዛ ኢንተርናልም ኤክስተርናልም እና ኢንላይንም አንድ ፋይል ላይ ዲክሌር ቢደረጉ ካስኬድ ማለት ፕራዮሪቲው ምን ይመስላል የሚለው ነው። ለዛ እነዚህ ኦርደሮች አሉ። ኢንላይን ስታይል ካለ ሁሉ ጊዜ ከሁሉም ይቀርማል። ከዛ ቀጥሎ ኢንተርናል ስታይል፣ ከዛ ኤክስተርናል ስታይል፣ ከዛ ደግሞ ከነዚህ ውጭ ብራውዘሩ ባይ ዲፎልት የሚሰጠው ስታይል አለ እሱ ይቀጥላል ማለት ነው። እነዚህ ሶስቶቹ ከለሉ ነው ብራውዘር ዲፎልት የሚሆነው። እነዚህ ካሉ እነዚህ አፕላይ ይሆናሉ ማለት ነው። ከሁሉም ቀዳሚ ግን ኢንላይን ስታይል ነው፣ ከዛ ኢንተርናል ነው፣ ከዛ ኤክስተርናል ነው። ካስኬዲንግ ኦርደር ማለት ይህ ነው ማለት ነው። ሶ አሁን ይሄን ካየን አሁን በኮድ ደግሞ እንግዲህ ኖርማሊ CSS ቱቶሪያላችንን እንጀምርና በኮድ ከዚህ በመቀጠል ምን እንደሚመስል ሁሉንም የCSS ስታይሎችን ለማየት እንሞክራለን። ላይክ አድርጉ፣ ሰብስክራይብ አድርጉት፣ ለሰዎችን መማር ለሚፈልጉ ሼር አድርጉት። የዌብ ዴቨሎፕመንት ጆርናችንን እናስቀጥል። አመሰግናለሁ።